ሰበር መረጃ እንዲሁም ትኩስ የሆነ መረጃ ለእናንተ ለህዝቦች ላቀበላችሁ መጥቻለሁ። ትኩስም ስለሆነ እንዲያቃጥላችሁ ቀዝቃዛ እየጠጣችሁ አዳምጡ ስል በትህትናና በጥሞና እንድታዳምጡ ስል ጠይቃችኋለሁ ከመጀመሪያው እስከ መጨረሻው። እንዲሁም ርዕሱ ስለ ከበረ ድንጋይና ስለ ማዕድን በተባለ ጉዳይ ነው። እንዲሁም ብዙ ወጣት ስራ ፈት ስራ አጥኖ ስለተቀመጠም የከበረ ድንጋይ የከበረ ማዕድን እያሉ ወጣቱን ስራ እያስፈቱትና አካለ ስንኩል እያደረጉት ይገኛሉ። ምክንያቱም ውሸታቸውን በውሸት የተሞላ ህዝብ ስለሆነ ማህበረሰቡም ያን እያዳመጠ የከበረ ድንጋይ የከበረ ማዕድን አገኛለሁ እያለ ጥግ ለጥግ እየሄደ ብዙ ወጣት እንዲወጣ እንደቀረ መሆኑን እንደደረስንበት በደላንታ እንደዚህ ወርቅ እናወጣል እያሉ 40 ሰዎች ሙተው እንደቀሩ ነበር የደረሰን መረጃ። ይህ ነገር አሁንም በሀገራችን በሰሜን ወሎ ላይ ይህ እንደምታዩት ጥጉን የከበረ ድንጋይ የከበረ ማዕድን ፍለጋ እያሉ እየወጡ እየተንከራተቱ ይገኛሉ። ብዙ ወጣቶች እንደወጡ እየቀሩ መሆኑን ነው እየደረስንበት። ስለዚህም እባካችሁ የውሸት ሚዲያ የውሸት ማራገባችሁን አቁሙ። ለመሆኑስ እንዴት ብሎ አንድ ድንጋይ በሚሊየን በ500 ሺህ ይሸጣል ብላችሁ ታስባላችሁ? እናም ብዙ ወጣቶች ከዚህ ነገር ተጠንቀቁ። እባካችሁን በአቋራጭ ለመክበር አትጣሩ። ምክንያቱም እንዴት ብሎ አንድ ድንጋይ በ1 ሚሊየን በ500 ሺህ ይሸጣል ብላችሁ ታስባላችሁ? ይህ ውሸት ነው። የራሳቸውን ፎሎና ሰብስክራይብ ለማሳደግ ብቻ ውሸታቸውን ያለ የሌለ ወሬ እየዘባረቁ ነው። ምክንያቱም ብዙ ነገር እየዋሉ ነው። ሳንቲም ይሸጣል፣ 1 ሳንቲም 500 ሺህ፣ የድሮ ሳንቲም በ1 ሚሊየን፣ የድሮ ፋኖስ እንዲሁም ቴፕ እያሉ ህዝቡን እያጭበረበሩት ይገኛሉ። ምክንያቱም የነብር ወተትና የድንጋይ ላበት አንድ ማለት ይቆጠራል። ምክንያቱም የነብር ወተት የትም አይገኝም፣ ድንጋይ ላበትም የለውም። ስለዚህም 1 ሳንቲም 500 ሺህ፣ 1 ሚሊየን፣ አንድ ድንጋይ 500 ሺህ፣ 1 ሚሊየን ይሸጣል የሚባለው ውሸት መሆኑ ነው።